ኢየሱስ ሲባል ይከፋቸዋል። አዎ ይከፋናል። ኢየሱስ ክርስቶስ አምላክ እንደሆነ የማይመሰክሩ እንዲሁ ዝም ብለው ኢየሱስ ጌታ ነው በሚል ብቻ መንፈስ የተያዙ ሰዎች አሉ። እነዚህ ሰዎች ኢየሱስ ክርስቶስ ይማልዳል ካሉ ወደ ማን ነው የሚማልደው የሚል ጥያቄ መጠየቅ አለብህ አንተ ኦርቶዶክሳዊ። መንገድም ሕይወትም እኔ ነኝ ያለ ኢየሱስ ይላል። እኔ ያውቀው የለሱን አባቶች በዜማ በሰዓታት ሲሉት በሰማቸው፣ አንቀጽ ለሐባቡ ፍኖት ዘመንገለ ወላዲው ሲሉ ሌሊት ታጥቀው ሲሉት በሰማቸው፣ መመኪያ ዘውዳችን ክብራችን የምንመክትበት የደህንነታችን ቀንድ እርሱ ኢየሱስ ክርስቶስ ነው ሲሉት ነው የሚያድሩ። እውነቱን ለመናገር ፕሮቴስታንቲዝም እኮ በደንብ ስናየው ክርስትናን አፍራሽ ነው። በማር የተለወሰ መርዝ ኢየሱስን እየሰበከ የመሰለ ከኢየሱስ የሚለይ ነው። በእነሱና በእኛ መካከል ያለው ልዩነት በእመቤታችን ዙሪያ፣ በቅዱሳን ዙሪያ፣ በምልጃ ዙሪያ እንደሆነ ተደርጎ ሲነገር ሰውም እንደዛ ሲረዳው እኔ በጣም እጅግ ከሚያሳዝኑ ነገሮች አሉ። ሮሜ 8:34 የሚባለው መከረኛ ጥቅስ አለ። እንደው በእውነቱ በየቤቱ ስሙ የሚጠቀስ እንደ አሁን አንድ ጥያቄ ልጠይቅ። ኢየሱስ ክርስቶስ አምላክ እንደሆነ ታምናለህ አይደለ? በጣም ከኢየሱስ ክርስቶስ ውጪም ደግሞ አምላክ እንደሌለ ታምናለህ አይደለ? በጣም ጥሩ። ታዲያ ኢየሱስ ክርስቶስ ለየትኛው አምላክ ነው የሚለምነው የሚያማልደው? እቺን ብቻ ነገር ኢየሱስ ልበል ኢየሱስ እርሱ ነው ሕይወቴ። ሰላም ውድ የዚህ ቻናል ቤተሰቦች እንዴት ናችሁ? በዛሬ ቪዲዮ ኢየሱስ ክርስቶስ ፈራጅ ወይስ አማላጅ በሚል ርዕስ ወደ እናንተ አስተማሪ ቪዲዮዎችን ይዘን መጥተናል። ፕሮቴስታንቶች እንግዲህ ኢየሱስ ጌታ ነው፣ ጌታን ተቀበሉ እያሉ ይሰብካሉ። ኢየሱስ ማን ነው ብላችሁ ስጠይቋቸው ደግሞ አማላጅ ነው ይላሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ግን ኢየሱስ ክርስቶስ ፈራጅ ነው ብላም ታስተምራለች። ወደ ቪዲዮ ከማለፋችን በፊት ለብዙ ክርስቲያኖች ይህ ቪዲዮ ይደርስ ዘንድ ሁላችሁም ላይክ በማድረግ ጀምሩ። ቢያንስ 3000 እና ከዛ በላይ ላይክ እያደረጋችሁ ጀምሩ። በቀጥታ ወደ ቪዲዮ እንለፍ። ኢየሱስ ክርስቶስን በትክክል ያልተረዳችሁ ሰዎች ይህንን አድምጡ። ኢየሱስ ክርስቶስ ቅድመ ዓለም የነበረ የአብ ልጅ ከድንግል ማርያም የተወለደ ፍጹም ሰው የሆነ አምላክ ፍጥረታትን ሁሉ የፈጠረ ወይም ያስገኘ ለአብና ለመንፈስ ቅዱስ ቃላቸው የሆነ አዳምን ለማዳን የአዳምን ሥጋ ተዋህዶ እንዲህ በመስቀል ላይ ተሰቅሎ ደሙን ያፈሰሰ ቤዛችን፣ መድኃኒታችን፣ ጌታችን የሆነ አማላጅ ሳይሆን ፈራጅ፣ ፍጡር ሳይሆን ፈጣሪ የሆነ ንጉሠ ነገሥት፣ አምላከ አማልክት ኢየሱስ ክርስቶስ እግዚአብሔር ነው። ደንግጡ ኢየሱስ ብቸኛ ቤዛ ነው የሚለውን ቻሌንጅ እናስቀጥላለን። ለአቡነ ገብርኤል ደግሞ ጸሎታችንን ማድረግ እንዳትረሱ። ምክንያቱም ይቅርታ እንዳይጠይቁ እንዳያስተባብሉ በዚህ እውነት ጸንቶ እስከ መጨረሻ ድረስ እንዲታገሉ። አንዳንድ የፕሮቴስታንት ወንድሞቼ ማስታወስ እንፈልገው ነገር ትናንትናና ዛሬ እያየው ነበርና ኢየሱስ ክርስቶስ የዓለም ቤዛ ነው የሚል ሐሳብን ስታነሱ ማለት ነውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታዲያ አይደለም ማለት እንደኛ ከክርስቶስ ቤዛነት ጋር የሚስተካከል የሚወዳደር የሚነጻጸር እንኳን አንዳችን ቤዛ የለምና እንደው ያላልነውን ነገር ላይምሯችሁ ለራሳችሁ ጥያቄ ፈጥራችሁ ራሳችሁ አትመልሱ እንጂ ቤተክርስቲያን ክርስቶስ ቤዛ አይደለም አላለችም። ይሄ ሁሉ ሊቃውንት እንኳን ተነስተው መልስ እየሰጡ ያሉበት ሐሳብ ላይም የድንግል ማርያም ቤዛነት ከክርስቶስ ቤዛነት ጋርም ራሱ የሚነጻጸር አይደለም እና ያልተባለውን ያላልነውን ብዙ አትደክሙ ጥሩ ነው። የኢየሱስ ክርስቶስን ቤዛነት ላይ ጥያቄ ያለው ወይ ዲና የሚያደርግም ደግሞ አካል ስለሌለ ማለት ነው። ኢየሱስ ሲባል ኦርቶዶክሳውያን ይከፋናል። መምህር ምትኩ አበራ ኢየሱስ ሲባል ይከፋቸዋል። አዎ ይከፋናል። አዎ ስሙ ሲጠራ አይደለም የከፋን፣ ስታብጠለጥለው ነው የከፋን። ኢየሱስ ጌታ ነው ማለት ስብከት የሚመስላቸው ሰዎች አሉ። በጣም ያሳዝናል። አሁን እናንተ ካላበዳችሁ በስተቀር አንድ ቲሸርት አሳትሜ በሰጣችሁ ያ ቲሸርት ደግሞ ጽሁፉ ደረታችሁ ላይና ከጀርባ ምን ይላል? እኔ ሰው ነኝ የሚል ይሄን ልበሱና ከተማ ውስጥ ተንቀሳቀሱ ብትባሉ ትሄዳላችሁ? ለምን? መጀመሪያውኑ ማን ነው ዝንጀሮ ዞን አላላችሁ? ሰው ያላችሁ ካለ ነው። እና ኢየሱስ ጌታ ነው መጀመሪያስ ማን ምን አለው? እንደውም ኢየሱስ ጌታ ነው የሚለው አይመጥነው። ለምን? ኢየሱስ ክርስቶስ የጌቶች ምንድነው? እግዚአብሔር ይስጥልኝ ጌታ ብቻ አይደለም። ምንድነው እሱ? አንዳንድ ያስወደዱ እየመሰሉ ያጣጥሉናል። አየው የጌቶች ጌታ ነው። አንተም እኮ ባቅመ የዚህ ቤት ጌታ ሲባል አቤት ትላል። ለቤቱ ጌታ ነው። የዚህ ጫማ ጌታ ሲባል አቤት ይላል አንድ ሰው። አንተም ጌታ ኢየሱስም ጌታ እንዴት ይሆናል? ጌታ እኮ አብርሃምም ጌታ ነው። ጌታዬ ትለዋለች እኮ እናቶች ባሎቻቸውን ጌታዬ ነው የሚሉት። እሱ ግን እነዚህ ሁሉ ጌታ ነው። ንጉሱም እኮ ላንተ ጌታ ነው።
የሥራ አለቃህም እኮ ጌታ ነው። እኔ አይደለሁም ስራ ነው ጌታ ይላል። ስራህም ጌታ ነው። ሁሉም ጌታ ሆኖ እንዴት ይሆናል? የጌቶች ጌታ ነው። ክርስቶስ የጌቶች ጌታ ነው። እንደዚህ ነው የምትጠራው ቤተክርስቲያናችን። አሁን የዘወትር ጸሎት ላይ ውዳሴ ማርያም ከማንበባችን ከመድገማችን በፊት አማትበን ስንጀምር ክርስቶስን ስንጠራው የአምላኮች አምላክ የጌቶች ጌታ የንጉሶች ንጉስ ቤተክርስቲያናችን እንደዚህ ነው የምትጠራው። ይሄ ማክበር ነው ወይስ ዝቅ ማድረግ ነው? ከዚህ ይልቅ ኢየሱስ ጌታ ነው ማለት ያለብን? በዚህ ልክ የምታከብረው ቤተክርስቲያን አለች ክርስቶስ? ወደ ውስጥ ወደ ሌላ እንግባ። ስሙን ነው ስንጠራው። አሁን ብድግልና መንገድም ሕይወትም እኔ ነኝ ያለ ኢየሱስ ይላል። እኔ ያውቀው የለሱን ሞኝ እንዴ ይሁን አባቶች በዜማ በሰዓታት ሲሉት በሰማቸው። አንቀጽ ለሐባቡ ፍኖት ዘመንገለ ወላዲው ሲሉ ሌሊት ታጥቀው ሲሉት በሰማቸው። ዝም ብሎ በአፍ ብቻ አይደለም እኮ የሚሉት፣ በልተው ጠጥተው ሱፍ ለብሰው መጥተው አጊጠው አይደለም የሚሉት። ታጥቀው እንቅልፋቸውን ትተው ሞገስነ ወክብርነ ቀርነ መድኃኒትነ ውእቱ ኢየሱስ ክርስቶስ ፄው ዘአጣሞ ለልሱ ውእቱ ኢየሱስ ክርስቶስ አልጫውን ያጣፈጠ ቀላል ቀንበር የለዘበ ሸክም ቀላል ሸክም እጥፍ ድርብ መክሊት ያልተሰራ ልብስ መመኪያ ዘውዳችን ክብራችን የምንመክትበት የደህንነታችን ቀንድ እርሱ ኢየሱስ ክርስቶስ ነው ሲሉት ነው የሚያድሩ። ቃለ ሕይወት ያሰማልን። በቀጣይ ደግሞ ዲያቆን ሄኖክ ኃይሌ በቤተ ክርስቲያን ውስጥ ያለው እያንዳንዱ ስርዓት ኢየሱስ ክርስቶስን ይሰብካል ይለናል። ቤተ ክርስቲያን አፏ ቢያዝ አትናገሪ ብትባል የምትገለገልባቸው ዕቃዎቿን አሳይታ ክርስቶስን መስበክ ትችላለች። ከበሮውን ብናወጣው ከበሮው ክርስቶስን ነው የሚያሳየው። እላዩ ላይ ያለው ሰንበር የተገረፈበት ሰንበር ነው። የለበሰው ቀይ ጨርቅ በዕለተ ዓርብ ያለበሱት ልብስ በደሙ ምክንያት ቀይ መሆኑን ነው። በደሙ መነከሩን ነው የሚያሳየው። በአንገታችን አድርገን ብንወዛወዝ ከበሮውን የተሸከመው ሰው መወዛወዙ ክርስቶስ ታስሮ ወደፊት ወደ ኋላ መጎተቱ ነው። መቋሚያ ይዘው ካህናት ወዲያ ወዲህ ቢሉ መስቀል ተሸክሞ መውደቅ መነሳቱ ነው። ቢጠመጥሙ የሾህ አክሊል ነው። ቢያሳልሙን መስቀል ነው። ጉልላት ላይ ቢሆን መስቀሉ ነው። ስለዚህ ቤተ ክርስቲያኗ እንኳን በአጠቃላይ በጽንሰ ሐሳቡ ደረጃ ይቅርና ማንኛውም ስርዓተ ቤተ ክርስቲያን ወይም ሪቹዋልስ የሚባሉት ሁሉ ነገሮች ቢታዩ ቅዳሴዋ፣ እያንዳንዱ ስርዓቷ ነገረ ክርስቶስን ከፍ የሚያደርግ ነው። ከሁሉ በላይ ክርስቶስን በእግርም በግብርም ነው የኛ ቤተ ክርስቲያን የምትከተለው። ጾመ ብላ ትጾማለች። መከራ ተቀበለ ወደቀ ተነሳ ብላ ልጆቿን ይዛ ትወድቃለች፣ ትነሳለች፣ ትሰግዳለች። ተነሳ ብላ ትነሳለች። በትንሳኤው ትንሳኤው ላይ ሁሉም አብሮን ይፈስካል። ፍስኩ ላይ ችግር የለባቸውም። ብሶች ጾሙ ላይ ነው ከኛ ጋር የማይስማሙት። ግን ጾሟል ብላ ትጾማለች። አንዳንድ ሰዎች ክርስቶስ ጾሟል ብለው አይጾሙም። እሱ ጾሞልናል ብለው የማይጾሙ ሰዎች አሉ። እሱ ጾሞልናል ብለው አይጾሙም። ክርስቶስ ግን ጾም ብቻ እኮ አይደለም፣ እንቅልፍም ተኝቷል፣ ምግብም በልቷል። አንድ ሰው እሱ ጾሞልኛል አልጾምም ካለ እንቅልፉንም እሱ ተኝቶልኛል ምግቡንም እኔ እሱ በልቶልኛል ማለት አለበት። ቅድም የኔታ እንዳሉት መርጠን የምንፈልገውን አይደለም መምዘዝ ያለብን። በእግርም በግብርም ነው የምትከተለው ቤተ ክርስቲያን። ክርስቶስ መናኝ ነበር፣ በምድረ በዳ ነበር፣ ቤት አልነበረውም። አሉ መናኞች። የኛ ቤተ ክርስቲያን የመናንያን ቤተ ክርስቲያን ነች። ምንኩስናው አለ። ክህነቱ ብቻ አይደለም፣ በጋብቻ መወሰኑ ብቻ አይደለም። ክርስቶስ ያደረገውን ጋብቻን በቃና ዘገሊላ ሲባርክ አይታለች። ጋብቻን ታከብራለች፣ ከፍ ታደርጋለች። ስለዚህ ክርስቶስን መከተል በእግርም በግብርም ነው። ቤተ ክርስቲያን በእያንዳንዱ ስርዓቷ ውስጥ ትሰብከዋለች። ሮሜ 8:34 ላይ ለሚነሱ ጥያቄዎች መምህር ዘበነ ለማና እንዲሁም ሊቀ ሊቃውንት ስምዐኮነ መላክ በተከታታይ ያስተምሩናል። እንከታተል። የሌሎች እምነት ተከታዮች ስለ ኢየሱስ ክርስቶስ አምላክነት የማያምኑ ኢየሱስ ክርስቶስ አምላክ እንደሆነ የማይመሰክሩ እንዲሁ ዝም ብሎ ኢየሱስ ጌታ ነው በሚል ብቻ መንፈስ የተያዙ ሰዎች አሉ። እነዚህ ሰዎች ኢየሱስ ክርስቶስ ይማልዳል ካሉ ወደ ማን ነው የሚማልደው የሚል ጥያቄ መጠየቅ አለብህ። አንተ ኦርቶዶክሳዊ፣ አንቺ ክርስቲያን መጠየቅ አለብሽ። ክርስቲያኖች ልብ በሉ። ወደ ማን ነው የሚማልደው? ምን እንደሚሏችሁ ወደ ማን ነው የሚማልደው ስትሉ ወደ አብ። አያችሁ? ወደ ማን ነው የሚማልደው? ወደ አብ። ማን ነው አማላጄ ብላችሁ ብትጠይቋቸው ኢየሱስ
ይላሉ። ታዲያ የሚገርም ከምንፍቅና ውስጥ ለማውጣት ነው። አብዛኛውን ጊዜ የኔ ትምህርቶች ከስተቱ ሰዎችን አውጥቶ ወደ ክርስቶስ ቤት ማምጣት ነው። ሌላ ነገር የለውም። የሚደንቀው ይሄ ቃል ያለው ሮሜ 8:34 ላይ ነው። ሮሜ 8:27 ላይ እዛው ጋር ከፍ ብላችሁ ማለት ነው። ቁጥር 34 ላይ አሁን ነገርኳችሁ። ቁጥር 26 እዛው ከፍ ብላችሁ ቁጥር 26 ላይ ቁጥር 27 ላይ ምን እንደሚል ስሙ። እንግዲህ ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ሁለት ሆነ ማለት ነው። አማላጅ መንፈስ ቅዱስ መንፈስ ይማልድልናል። ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳልና። መንፈስ ቅዱስ። ይሄን ሳይታችሁ ታውቃላችሁ? መንፈስ ቅዱስ ይማልዳል ብሎ አስተምረዋል? የለም። ኢየሱስ ላይ ነው ዘመቻው። ዋናው ትልቁ ነገር እሱ ጋር ነው ያለው። መንፈስ ቅዱስንም የሰደቡ ሰዎች አሉ። በነገራችን ላይ በጉባኤ ተወግዘዋል አሉ። ግን እዩት፣ እዚች ጋር እችን አንብበው እዚች ጋር እችን እንኳን ማየት አይችሉም። በቃ አይችሉም። እይታቸው የተገጠመው እነሱ የሚታያቸው ከእምነታቸው ጋር የሚሄድ ብቻና ምዕራባውያን እንደነገሯቸው ብቻ ነው። በቃ ምን ይታያል ብትሉት ያቺ ብቻ የተሰጠችው ነገርች የምትታየው። አይኑ ለዛች ነው የተመደበችው። በደንብ አድርጌ ያለው አለቻሉ ውሻ። ሮሜ 8:34 የሚባለው መከረኛ ጥቅስ አለ። እንደው በእውነቱ በየቤቱ ስሙ የሚጠቀስ እና ይሄም ጥቅስ ዝም ብሎ በፈለገው ቦታ ዝም ብሎ የሚጠቀስ ጥቅስ ነው። ሀሎ ይነብር በየማነ እግዚአብሔር ነው የሚለው። ወሀሎ ይነብር በየማነ እግዚአብሔር ወይትዋቀስ በእንቲአነ ይላል ቃሉ። ቃል በቃል የሚለው በእግዚአብሔር ቀኝ ተቀምጦ አለ፣ እሱም ስለኛ የሚከራከረው። መኑቱ ዘይኮንን ነው የሚለው። መጀመሪያ በጥያቄ ነው የሚያነሳው ቅዱስ ጳውሎስ። መኑቱ ዘይኮንን የሚፈርድ ማን ነው ይላል። ከሙታን የተነሳው ይልቁንም ደግሞ በአብ ቀኝ የተቀመጠው ስለኛም የሚከራከረው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ አይደለምን ብሎ ነው የሚዘጋው ቅዱስ ጳውሎስ። አሁን ሁለት ነገር ታዩበታላችሁ፣ ፈራጅነትንም ተከራካሪነትን ወይም ደግሞ አስታራቂነትን ማለት ነው። ሁለቱም ለሱ ተገብቶታል። ፈራጅነት እንደ አምላክነቱ እሱ በዕለተ ዓርብ እኮ ምን ብሎ ተናግሯል? ቀደም ሲነሳ ነበረ ጥያቄው። አባቱ የሚያደርጉትን አያውቁምና ምን በላቸው። ይሄ ልመና ነው አይደለም? ነው አይደለም? ልመና ነው። ከዚያ ደግሞ ምን ተባለ? አሁንም ቀጠለና ሌላ ቃል ተናገረ። አቤቱ በመንግስት በመጣይ ጊዜ አስበኝ። ማን ነው የተናገረው? ፈያታዊ ዘይማን። ምን እያደረገው ነው? እየለመነው ነው አይደል? ቀደም ኢየሱስ ክርስቶስ ምን አደረገ ብለናል? ለማኝን ለመናል። ለማኝን ለመናል። አዎ እዚህ ላይ ነው ያላችሁ። እንግዲህ ነገሩ በመንግስት በመጣ ጊዜ አስበኝ አለው። አሁን ምን ብሎ ለመነል? ሁለት ነገር እዚህ ላይ ልብ በሉ። አንደኛው እግዚአብሔር በመንግስቱ እንዲያስበኝ አሳስብልኝ አይደለም ያለው። ሲለምን አይቶታል። ይቅር በላቸው ብሎ ሲጸልይላቸው አይቷል። እኔንም ይቅር እንዲለኝ ጸልይልኝ አላለው። ያ አንዱ ነገር ነው። ሲቀጥል ደግሞ ምንድን ነው ያለው? በመንግስት በመጣ ጊዜ አስበኝ ይላል። በመንግስትህ የሚለውን ነገር ልብ በሉ። በመንግስትህ በመጣ ጊዜ አስበኝ። የተሰቀለው ነዳይ ነው፣ ነዳይ ስጋ ነው። በነዳይ ስጋ ነው የተገለጸው የተሰቀለው። እንኳን መልክዓ መንግስት ሊኖረው የባለጠግነት መልክም የለውም። ምክንያቱም ባለጠጋ ነው እንዳንለው ልብሱን ተገፏል። እንኳን ልብሱ ቆዳው በአካሉ ላይ የለም። ይህን ያክል ድሃ ሆኗል ክርስቶስ። የተቦጫጨቀ ጨርቅ እንኳን የለበሰ ድሃ አይደለም ክርስቶስ። የተቦጫጨቀ ሰውነት የነበረው ነው በዚያ ሰዓት ኢየሱስ ክርስቶስ ማለት ነው። የለበሰው ደም ነው፣ ሌላ ነገር አይደለም። ይህን ያክል አይሁድ ያሸነፉት እየተመላለሱ የረገጡትን በመንግስት በመጣ ጊዜ አስበኝ ማለት ምን ማለት ነው? ቤተ ክርስቲያን እኮ ማለት ይህች ናት። በመንግስት በመጣ ጊዜ አስበኝ የምትልና ስለ ክርስቶስ ስታምን ራቁቱን እያየችው ንጉሥ ብላ የምትጠራ ማለት ነው። ባጭሩ ግን ምን ማለት ነው? ምን ማለት ነው? በመንግስት በመጣ ጊዜ አስበኝ ብላ ነው ቤተክርስቲያናችን የምትናገረው። ንጉሥነቱንም ታምናለች። ጌታም ምን አለ? ዛሬ መፍረድ ማለት አይደል እንዴ? መከራከር ስለ አይሁድ እንዳያጠፋቸው ሁሉ ድብልቅልቅ በሆነበት ሰዓት አይሁድ ደግሞ ደንግጠዋል። ስለዚህ ጌታ ምን ብሎ ጸለየላቸው? ይቅር በላቸው ብሎ ምህረት እንዲያገኙ ለመነላቸው ማለት ነው። ለእኛም አብነት ሆነን ለእነሱም ደግሞ እንደ ሰውነቱ ለመነላቸው ወይም ደግሞ ጠየቀላቸው፣ ተከራከረላቸው እንላለን። እንደ አምላክነቱ ግን ፍርድ ሰጥቷል። ለዚህም ነው ቅዱስ ጳውሎስ መኑ ዘይኮንን ይላል። መጀመሪያ የሚፈርድ ምን የሚል ከዛ ደግሞ ዝቅ ብሎ ምን ይላል? ስለኛ የሚማልደው የሚከራከረው ክርስቶስ ኢየሱስ አይደለምን? በማን ቀኝ የተቀመጠው?
በአብ ቀኝ በእግዚአብሔር ቀኝ ነው የሚለው። በእርግጥ ዋሎ የነበር በየማነ እግዚአብሔር ስለሚል ግዙ በእግዚአብሔር ቀኝ የተቀመጠው ኢየሱስ ክርስቶስ አይደለምን ብሎ ይታል። ሁለቱንም ጠቅሶታል። ክርስቶስ ሁለቱም ያሉት አምላክ ስለሆነ መምህር ያረጋል አበጋዝ ፕሮቴስታንቲዝም ክርስትናን አፍራሽ ነው ይሉናል። እንዴት? እውነቱን ለመናገር ፕሮቴስታንቲዝም እኮ በደንብ ስናየው ክርስትናን አፍራሽ ነው። በማር የተለወሰ መርዝ ኢየሱስን እየሰበከ የመሰለ ከኢየሱስ የሚለይ ነው። በእነሱና በእኛ መካከል ያለው ልዩነት በእመቤታችን ዙሪያ፣ በቅዱሳን ዙሪያ፣ በምልጃ ዙሪያ እንደሆነ ተደርጎ ሲነገር ሰውም እንደዛ ሲረዳው እኔ በጣም እጅግ ከሚያሳዝኑ ነገሮች አይደለም። የተሳሳተ ቅዱስ ጳውሎስ እንዳለው ሌላ ኢየሱስ ሌላ ወንጌል ነው የሚሰብክ። ክርስቶስ የሰጠውን ቀጥ ያለ እውነተኛ የመዳን መንገድ ነው የሚያጣምኑት። እነሱ እኮ ክርስቲያን የሚያደርጉንን መንገዶች ነው የሚዘጉት። ቀጣ ያስፈልግ ክህነት ያስፈልግ ስጋውና ደግሞ ያስፈልግ ያለ ክህነት ያለ ጥምቀት ያለ ስጋውና ደግሞ ቤት ነው ክርስቲያን የሚሆነው። አንድ ሰው እነዚህን ሳያምን በቅዱሳን ቢያምን ባያምን ምን ትርጉም አለው? ክርስቲያን ሳይሆን የምንጸድቀው በእምነት ነው። ትክክል ነው። ኦርቶዶክስ ያስተምረው ነው። ፕሮቴስታንት ከመፈጠሩ በፊት የነበረ ትምህርት ነው። በእምነት ብቻ መጽደቅ የሚለው ግን ማርቲን ሉተር የተባለው ጀርመናዊ ሰውዬ ያመጣ አዲስ ትምህርት ሮሜ 3:28 ላይ ከላቲን ቋንቋ ወደ ጀርመንኛ ቋንቋ ሲተረጉም በእምነት ብቻ የምትለውን የጨመረው እሱ። ድነት በእምነት ብቻ የሚል ካለ ያምጡና ያሳያል። በእምነት ስለመጽደቅ መጽሐፍ ይናገራል። እውነት ነው። ሮሜ 3:28 ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለን። ያለ ሕግ ስራ ማለት ያለ ኦሪት ስራ ማለት ነው። በመገዘር መስዋዕተ ኦሪት በማቅረብ በመንጻት ስርዓት እንዲህ ባለው ኦሪት የታዘዘው በመፈጸም አይደለም ሰው የሚጸድቀው። ሰው የሚጸድቀው በክርስቶስ ቤዛነት አምኖ በዚህ ቤዛነት የተሰጠውን ጸጋ የምናገኝበትን ምስጢራቱን ፈጽሞ እንዲህ ባለ መንገድ ነው። እዛው ሮሜ ምዕራፍ 2 ላይ እኮ እንዲህ ብሏል ቅዱስ ጳውሎስ። ሮሜ ምዕራፍ 2 ቁጥር 6 እስከ 10 እርሱ ለእያንዳንዱ እንደምን ያስረክበዋል አለ። ስራው የት ላይ? ሮሜ። እና ወዳጄ ስለ እምነት ሮሜ የምትሉ ወገኖቻችን ይህንን ስለምናታነቡት ይሄ እኮ ሮሜ ኤፌሶን 2:8-9 ጸጋው በእምነት አድኗቸዋል። ይሄም ጸጋው በእምነት አድኗቸዋል እንጂ በእምነት ብቻ አይደለም። ብቻ አፍራሽ ማንም እንዳይመካ ከስራ አይደለም። አዎ ማንም በስራው አልዳንም። ይሄ ማለት ግን ስራ ያስፈልግም ማለት አይደለም። ቲክቶክ ቆረጣ ነው ያስቸገረው። አንዳንድ ነገር ሳይሆን ይቆርጥና እንዲህ በቆረጣ መስረቅ አይቻልም። እንዲህ ባጭር ባንዳሩ ነገር ዝም ብሎ መግለጽ ብቻ እግዚአብሔር ሁሉ መጽሐፍ ያጽፍ ነበር። አቋራጭ ይቆርጣል። ወዳጅ ምን ይላል ቅዱስ ያዕቆብ በመልክ ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? ስራ የሌለው እምነት ቢኖር በራሱ ምን የሆነ ነው? የሞተ ነው። ሰውም በእምነት ብቻ ሳይሆን በስራ እንዲጸድቅ አያላችሁ። መጽሐፍ ቅዱስ ላይ በእምነት ብቻ የምትለው ቃል በጥቁርና በነጭ ያለችው እዚህ ላይ እሱ ምን በሚል ነው? ሰው በእምነት ብቻ አይጸድቅም በሚል ማስጠንቀቂያና አሉታ ነው። ሉተር እሱ ካመጣው የፈጠራ ትምህርት እምነት ብቻ ከሚለው ጋር ስላልተስማማለት የቅዱስ ያዕቆብን መልእክት በጣም ይጠላ ነበር። ገለባ የሆነ መልእክት ብሎ ከመጥራት ደርሷል። መጽሐፍ ቅዱስ በእምነት እንደምንጸድቅ አብረን እንደምንድን ይናገራል። አዎ በክርስቶስ እንዳምን ብንጸድቅ ኖሯል። እንደዚሁም ደግሞ ስለ ክርስቲያናዊ መልካም ስራ አስፈላጊነት ደግሞ በጣም ደጋግሞ ይናገራል። ማቴዎስ 16:27 የሰው ልጅ ከመላእክቱ ጋራ በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ስራው ያስረክበዋል። ማቴዎስ 7:20 በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ ወደ ሰማያት የሚገባ አይደለም። እውነት በእውነት ከዚህ በላይ ጌታችን እንዴት አድርጎ ያስተምራል? እውነት ምን ይበል እዚህ በላይ? እኛ ኦርቶዶክሳውያን ኢየሱስ አማላጅ ሳይሆን ፈራጅ ነው ብለን እናምናለን። ከፕሮቴስታንቶች ከጴንጤዎች ጋር ያለንም ትልቁ ልዩነታችን ይሄኛው ነው እንጂ እነሱ እንደሚሉት በማርያም፣ በቅዱሳን፣ በመላእክት፣ በገድላት አይደለም። እኔ የጠየቅኩን ብቻ መልስልኝ። አሁን ኢየሱስ ክርስቶስ አማላጅ እንዳልሆነ የተለያየ መጽሐፍ ቅዱሶችን ጥቅስ አምጥቼ ተነጋግረናል፣ ተማምረናል አይደለ? አሁን አንድ ጥያቄ ልጠይቅ። ኢየሱስ ክርስቶስ አምላክ እንደሆነ ታምናለህ አይደለ? በጣም ከኢየሱስ ክርስቶስ ውጭም ደግሞ አምላክ እንደሌለ ታምናለህ አይደለ? በጣም ጥሩ። ታዲያ ኢየሱስ ክርስቶስ ለየትኛው አምላክ ነው የሚለምነው የሚያማልደው? እቺን ብቻ ንገረኝ። ስለ ክርስቶስ አማላጅነት ይናገራል ምንል ከሆነ ለየትኛው አምላክ ነው የሚያማልደው? እስቲ ንገረኝ። መጽሐፍ ቅዱስ አንድ አምላክ አንድ እግዚአብሔር ብቻ እንዳለ ይናገራል መጽሐፍ ቅዱስ። በጣም ታዲያ እግዚአብሔር ለየትኛው እግዚአብሔር ነው የሚያማልደው? የትኛውን እግዚአብሔር ነው ቢጠይቀው? ሮሜ 8:34 ላይ ቅዱስ ጳውሎስ ስለኛ የሚማልደው ኢየሱስ ክርስቶስ ነው ብሎ ይናገራል። በስጋ ወራት ክርስቶስ እንዳማለደ ትናገራለች። ምን ማለት ነው? እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበረ ተብሎ ተጽፏል።
ከራሱ ጋር ሊያስታርቃል። ቅዱስ ጳውሎስም እዛው ላይ ሲመልስ ክርስቶስ በስጋ ወራት ብቻ እንዳመለለ ሲጠቅስ በዕብራውያን መልእክት ምዕራፍ 5 ቁጥር 7 ላይ ምን ይላል? እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ ብሎ ይናገራል። በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ምን አቀረበ? ምልጃን አቀረበ። በምን ወራት? በስጋ ወራት ብሎ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 ላይ ደግሞ ምን ይላል? ስለዚህ እኛ ካሁን ጀምሮ ማንም በስጋ እንደሚሆን አናውቅም፣ ክርስቶስም በስጋ እንደሆነ ያወቅነው ብንሆን እንኳን አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም ብሎ ይናገራል። ክርስቶስ በስጋ ወራት ታርቧል። ክርስቶስ በስጋ ወራት ተጠምቋል። ያ ማለት አሁን ይጠማል ማለት ነው? አሁን ይራባል ማለት ነው? ልክ እንደዛው ሁሉ ክርስቶስ በስጋ ወራት አማዷል ብለን ብንናገርም ከዛ በኋላ ግን ከትንሣኤ በኋላ ግን ክርስቶስ በአባቱ ዙፋን በአባቱ ቀኝ ተቀምጧል። እሱም ለፍርድ ይመጣል ይፈርዳልን ብለን እንናገራለን እንጂ ያማልዳል ብለን ከራሳችን ያመጣው ሲል መጽሐፍ ቅዱስ ስለሚለ እንዲሁም ደግሞ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲናገር በዮሐንስ ወንጌል ምዕራፍ 16 ቁጥር 26 ላይ እንዲህ ይላል፣ በዚያን ቀን በስሜ ትለምናላችሁ፣ እኔም ስለናንተ አብን እንድለምን የምላችሁ አይደለውም፣ አይምሰላችሁ። እኔ በዚያን ቀን በስሜ ትለምናላችሁ፣ እኔም ስለናንተ የምለምን አብን የሚለምን እንዳይመስላችሁ ብሎ ራሱ እንደማያማልድ በስሜ ብትለምኑ ራሱ እንደማይሆን ራሱ ጌታችን ተናግሯል። ራእይ ላይ ምን ይላል? ራእይ መጽሐፍ ላይ ራሱ ክርስቶስ ሲናገር እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን አስረክብ ዘንድ ዋጋዬ ከኔ ጋር አለ ብሎ ይናገር። ለእያንዳንዱ እንደ ስራው መጠን እከፍለዋለሁ ብሎ ነው የተናገረው። ሮሜ መልእክት ምዕራፍ 2 ቁጥር 6 ላይ ምን ይላል? እርሱ ለእያንዳንዱ እንደ ስራው ያስረክበዋል የተባለ ማን? ክርስቶስ እንደየስራው ያስረክበዋል ተባለ እንጂ ያማልዳል አልተባለ። መምህር ኢዮብ ይመኑም ኢየሱስ ፈራጅ መሆኑን እንዲህ ያስተምሩናል። እንከታተል። ፈራጁ ነው መስቀል ላይ ያለ። ለዚህ እኮ ነው ገነት ዛሬ ከኔ ጋር በገነት ትገባለህ ያለው እኮ ለምኑ አይደለም፣ ጸልዩ አይደለም፣ ኦርቶዶክሳውያን አይደለም። ዛሬ ከኔ ጋር በገነት ለምን? ባለስልጣኑ ነው መስቀል ላይ ያለው። ይሄንን የበለጠ የሚያስረዳን እግዚአብሔር ቃል ልታመጣ ትችላለህ? አዎ። የተወደዳችሁ ኦርቶዶክሳውያን እንኳን አይደለም በዙፋኑ ተቀምጦ ቀርቶ አሁን በቀደመ ክብሩ ገብቶ አሁን ወደ ጥንት ክብሩ ተመልሶ ቀርቶ አይደለም በመስቀል ላይ እንኳን ላስታውሳችሁ ያ ፊያታዊ ዘየማን በቀኝ የተሰቀለ ወንበዴ በሞቴ እጅግ አስደናቂ እምነቱን ስሙልኝማ ደሙ ሲፈስ እያየው ውሃ ተጠማው እያለ እያየው የዮስቲና ደም ሲያደርቅ አይደለም ደሙ ሲጎረጎድ እያየው ሙታንን ሲያነሳ አይደለም እየሞተ እያየው 5 ገበያ ህዝብ ሲመግብ አይደለም 12 መሶብ ምግብ ሲያተርፍ አይደለም ተጠማው እያለው አንቺ በትለምኚው ከሆድሽ የህይወት ውሃ ወንዝ ይፈልቅልሽ ነበር እያለ አይደለም ውሃ አቶ ጉሮሮ የቃተተ እያየው ደግሞስ ሲለምን እያየው ምን እያለ ይህን ኃጢአት ይቅር በላቸው የሚያደርጉትን አያውቁም እያለው እያየ የእምነት አይኑ የበራለት ሰው ምን እንደሚል ስሙት። በሞቴ በነካጄ እኔንም ለምንልኝ ያለው ይመስላል። በነካጄ እኔንም እስኪ አማልደኝ ያለው ይመስላል። ጌታ ሆይ እስኪ እኔንም አሳስብልኝ ለአብ ንገርልኝ ያለው ይመስላል። አይደለም። ምን አለው? ጌታ ሆይ በመንግስትህ በመጣ ጊዜ አስበኛለሁ። ባለ መንግስት አስገቢ አስወጪ ከፋች ዘጊ አሁን በመስቀል ላይ የዋለው ባለ መንግስት እንደሆነ አውቆታል። ለዚህ ነው ሁለተኛው አብርሃም የሚባለው ፀሐይ ተናገረችን ጨረቃም አወራችኝ እንዳለው አሳስብልኝ አይደለም። ለምን መሰላችሁ? ጌታ እንኳን አይደለም በጥንት ክብሩ ከብሮ መከራ በሚቀበልበት ሰዓት እንኳን መጽሐፍ ቅዱስ አማላጅ ነው አላለ እና ምድር ያለው ፈራጅ እንደሚል ቃል አለ። አዎ ምን ይላል? የእስራኤልን ፈራጅ ጉንጩን በበትር ይመታሉ ይላል ሚክያስ ምዕራፍ 5 ቁጥር 1። ጉንጩ ሲመታ ፈራጁ ነው እሱ። ቅድም እንዳልኳችሁ ነው አይሆነው ምን ሚክያስ ምዕራፍ 5 ቁጥር 1 ሰው ስለጠፋ በቅዱሳን ጸሎት በብዙ ሊቃነ ካህናት አገልግሎት በብዙ በጎችና ፍየሎች ደም ይሄን ማድረግ ስላልቻለ ቤዛ ሆኖ ካሳ ሆኖ ስለኛ ተገብቶ ወገኖቼ ያደረገው ስለሆነ
ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። አለቅነትም በጫንቃው ላይ ይሆናል። በጫንቃው የተሸከመው አለቅነቱ ዲያብሎስን የሚያዋርድበት ሕዝቡን ወደ መንግስት የሚያፈልስበት ስልጣኑ በትከሻው ላይ ይሆናል። መስቀሉ በዚያ በመስቀል ላይ ፈራጁ እኮ ነው ገነት ያስገባው፣ አማላጁ አይደለም። አኮ በመላኩ አኮ በትንባል ያልፉትን እዚህ ጋር ጨምሩበት አይደለም። ቃለ ሕይወት ያሰማልን። ለመምህሮቻችን እንግዲህ የዚህ ቪዲዮ ክፍል 2 ይኖረናል። የእናንተን አስተያየት በማየትም የምለቅላችሁ ይሆናል። የዛሬው ቪዲዮ በዚሁ ተጠናቀቀ። እንግዲህ እጅግ እንደተማራችሁበት ተስፋ አድርጋለሁ። ስለዚህም ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ብዙ ኦርቶዶክሳውያን ጋር ተደራሽ እንድንሆንም አድርጉን። ሌሎችም አስተማሪ ዝግጅቶች ከዚህ በፊት የተለቀቁት እንዲደርሳችሁ በቀጣይም የምንለቃቸው ቪዲዮዎች እንዲደርሳችሁ ሰብስክራይብ ማድረግና የደወል ምልክቷን ማብራታችሁን እርግጠኛ ሁኑ። ቻናሉን በሱፐር ቻትና በሱፐር ቴንክስ መደገፍ ትችላላችሁ። እንዲሁም ከስር ጆይን የምትለውን በመጫን ቋሚ የናታን ሚዲያ አባል መሆን ትችላላችሁ። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በቀጣይ በሌላ ቪዲዮ በሌላ ርዕስ እስክንገናኝ መልካም ጊዜን ተመኘው። ሰላም።